አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ባይል ማሻአላህ ተባረከላ። እንግዲህ እንጀራ በጣም ነው የሚያምረው። አያችሁት? አሁን በዋናነት የመጣሁት እንግዲህ የዘንድሮን ጥሬ ማሻአላህ እንትን ማሻአላህ ተባረከላ እንትኑን ላሳያችሁ ነው መልኩም ማለት ነው። አሁን ይሄ የአዲሱ ጥሬ ነው፣ አዲሱ እህል ማለት ነው። የአዲሱ እህል ኖርማል እንግዲህ አሁን ይሄ ግን ሲያዩት ይሄ ማሻአላ ተባረከላ ጃምዮን የሚመስለው ነጭ ጥሬ ይመስላል፣ ግን አይደለም። አሁን ላይ ዋጋው በጣም የተጋነነ ሆኖ 60 ብር የምንገዛው ነው እስካሁን ባለው ማለት ነው። ሌላው ደግሞ ወረድ ያለ ምናምን እስከ 45 50 55 ይጠራሉ። ሀባይባ አሁን ረከሰ ምናምን ይባላል። ግን ቆንጆ ጥሬ የቆላው ጥሬ የሚባለው ቆንጆ 60 ብር ነው። ከዛ በቀጠለ ደግሞ እንደ ደጋሌት ጃምዮ ከዛ በላይ እስከ 90 እስከ 85 ምናምን ሊሸጥ ይችላል። ያን ጃምዮ ግን አሁን ይሄ ጅጉርቴ ይባላል። እኔ በቤት የምጠቀመው ነው። ማሻአላህ በጣም ነው የሚያምረው የዘንድሮ እህል ሀባይብ። ጤፉም ማሽላውም በጣም ነው የሚያምረው። በጣም ማሻአላ። ግን እንደዚህ አሁን ትንሽ ጉልበት ትንሽ ቀጥቀጥ እንዲሁ ትንሽ ነው የምላችሁ፣ ግን ማሻአላ እንደምታዩት ነው። ማሻአላ ተባረክ። ለምን አሁን አዲስ ስለሆነ እንትኑን ይሄ ምንድነው የሚባለው ቀንቀን የሚባል ነገር አለ። እሱን ደረቅ ቅስታ የሚል ነው አዲስ እህል ምንጊዜም ቢሆን በጣም ጉልበት አይኖረውም ይባላል። ግን ማሻአላ እንደምትመለከቱት በጣም ቆንጆ ነው። ልክ የጃምዮ እንጀራ ነው እንጂ የሚመስለው የደጋሊት ምናምን ነው እንጂ የጅጉርቴ አይመስልም። አሁን ላይ ያለው ቆንጆ የቆላ ጥሬ አሁን እህል ቀነሰ 55 ገባ 45 ገባ ምናምን ይባላል። እኔ ትናንትናም ትእዛዝ ሐሙስ ዕለታም ገዝቻለሁ። ትናንትናም ዙሬ አይቻለሁኝ። በ60 ብር ነው የገዛሁት። ከዛ በታይ ያለው አይጥመኝም ማለት ያኔ ለ50 ብር ለምናምን ብሎ ያልሆነ ነገር ገዝቶ ሰውን እንትን ከማለት በእርግጥ ይበሉታል ቤተሰብ ያንኑ ነው የሚጠቀሙ። ቢሆንም ግን ደግሞ በሰው እጅ ሲሰጥ ያን የራሴ የምጠቀመውን ብሰጥ የተሻለ ቀልቢ ይረጋጋል ማለት ነው ሀባይብ። እና ማሻአላ ተባረክ። ለያችሁት በጣም ቆንጆ እንጀራ ነው የሆነው። መልኩን እያያችሁት ነው፣ ነጭ ነው ቢጫ ነው የሆነው። በጣም ነው የሚያምረው ማሻአላ። እና የዘንድሮ ጤፍና ማሽላ በጣም ማሻአላ ነው ያምራል። ደህና ጤፍ 150 ብር ድረስ ነው 130 140 ምናምን የሚባለው ሀባይብ። ያኔ ያልሆነ ትንሽ ያኔ እንግዲህ ደረጃ አለ የሁሉም ማለት ነው። እና በ150 ብር ትናንት ብለውኛል። ሐሙስ ለታ ግን በ145 ብር ገዝቻለሁ። አሁን ኢንሻአላ ሊፈጭ ሲል አሳያችኋለሁ። እየተበጃጀ ነው እየተዘጋጀ ነው ኢንሻአላ። ያው ለቤተሰብ መግዛት እንትን ካላችሁ አሁን ጊዜ ብትገዙላችሁ የተሻለ ነው። ብሩ ልካችሁ እህላችሁን ያመት ቀለብ አዘጋጁ ቢባል መቼም የሰው ልጅ እንኖራል ብለን እናስባል። በመሀል እሱ የያዘውን ይዛል። ግን ያለ እህል አይሆንም። ዞሮ ዞሮ እላችኋለሁ እየበላን ሁሉ ነገር የሚስተናገደው አላህ ሱብሃነሁ ወተዓላ ከነዋሪዎቹ በአፊያ ከሚቀለቡት አላህ ያድርገን ሀባይቢ። ማሻአላህ ተባረከላ አልሐምዱሊላህ። ገበሬ የሚያገኝ ሀገርም ሰላም ይሁን። በጣም ነው ደስ የሚለው። ገበያው ጥግብ ብሎ ብታዩ እንዴት እንደሚያምር አብሽሩ። ትናንት ቅዳሜ መግቢያ መላወሻ የለም ገበያ ላይ አልኳችሁ። የሰው ዛህማ ምናምን ነገር ሰላም ሲሆን እንደዚህ ነው። በጣም ነው የሚያምረው ሁሉ ነገር እና አልሐምዱሊላህ። አሁን ደግሞ የሰላም ሁኔታ በጣም ደስ የሚል ነው በእኛ በሀገራችን በኩል አልሐምዱሊላህ እላችኋለሁ። አብሽሩ ሀባይብ። በጣም ነው የሚያምረው ይህ እንጀራ እና አዲሱ ጥሬ ይህንን ይመስላል። እኔም አሁን ማዘጋጅላችሁ እንደዚህ ነው የሚሆነው። እንዲያሰጉ እንዲያትጠራጠሩ እላችኋለሁ። ያችሁት እንዴት እንደሚያምር ማሻአላ ተባረከ። ደግሞ እንትን ነው እንጨት ሱቢማ ቢጋገር ማሻአላ ያውም ያምራል። የኔማ ጤፉ የተበላሸ ነው። የአምናው ጤፍ እኮ ሁሉም የተበላሸ ነው ሁሉም። የዘንድሮ ማሻአላ እንዲህ ያምናውን እንትን ዘንድሮ ማሻአላ ተባረከ። አንድም እንትን ሳካ የለውም ዘንድሮ። አሁን እኮ አያሻክክም ለመግዛት ራሱ ያምናው ጤፉ አንድ የሚያሻክክ ጤፍ የለም። ኧረ ማሻአላ ነው።
አልሐምዱሊላህ እንኳን በሰላም ተሰጥቷል። በዚሁ አጋጣሚ ሀባይ በርበሬውን ላሳያችሁ። አሁን ደግሞ ማሻአላህ የጠላ ቦታ ላይ ስለሆንኩ ነው እንጂ በጣም የሚያምር በርበሬ ነው። እየተደለዘብን ነው ሽሮ ማለት ነው። ይታያችሁ ከሆነ ሽሮ ግን ፀሐይ ነው። አሁን ቢያንስ ምን ሰዓት ከምናምን ከቀኑ እያለ ነው። በጣም ጠራራ ስለሆነ ነው እንጂ በደንብ እንትን የማይለው ተቀነጣጥሶ ይሄ እየተደለዘ ነው። እና አሁን ቢያንስ ከሰኞ ዕለት ወደዚህ 800 ብር ሆኗል እላችኋለሁ። በርበሬ 1 ኪሎ 800 እስከዛሬ ብዛት 750 እየሸጡልን ነበረ። አሁን ግን 800 ብር ብለው እንዲብለዋል እላችኋለሁ። እንግዲህ ደግሞ የነገ ሰኞና የሐሙስን የቅዳሜውን አላህአለም እንዳሁኑ ይሄን መሳሉ ይፈልግ እንግዲህ ላሰሩ ጣሳ ባቄላ 2 ኪሎ መደለያ በርበሬ ነው። ግን እዚህ ቪዲዮ ላይ ነጭ ነው የሚመስለው በርበሬ በጣም የሚያምር በርበሬ ነው። እንዴ ማሻአላ እንዴት አሳከለ ቆርቆሮ ነው ደግሞ ና አይ አብዱ መሊክ አይ በዚሁ አጋጣሚ ሀባይ በርበሬውን ላሳያችሁ። አሁን ደግሞ ማሻአላህ የጠላ ቦታ ላይ ስለሆንኩ ነው እንጂ በጣም የሚያምር በርበሬ ነው። እየተደለዘብን ነው ሽሮ ማለት ነው። ይታያችሁ ከሆነ ሽሮ ግን ፀሐይ ነው። አሁን ቢያንስ ምን ሰዓት ከምናምን ከቀኑ እያለ ነው። በጣም ጠራራ ስለሆነ ነው እንጂ በደንብ እንትን የማይለው ተቀነጣጥሶ ይሄ እየተደለዘ ነው። እና አሁን ቢያንስ ከሰኞ ዕለት ወደዚህ 800 ብር ሆኗል እላችኋለሁ። በርበሬ 1 ኪሎ 800 እስከዛሬ ብዛት 750 እየሸጡልን ነበረ። አሁን ግን 800 ብር ብለው እንዲብለዋል እላችኋለሁ። እንግዲህ ደግሞ የነገ ሰኞና የሐሙስን የቅዳሜውን አላህአለም እንዳሁኑ ይሄን መሳሉ ይፈልግ እንግዲህ ላሰሩ ጣሳ ባቄላ 2 ኪሎ መደለያ በርበሬ ነው። ግን እዚህ ቪዲዮ ላይ ነጭ ነው የሚመስለው በርበሬ በጣም የሚያምር በርበሬ ነው።